ይህ ጥያቄ ሌላኛው ፓርቲ ነው። አላቅም የእናንተም ጥያቄ ነው ወይስ የብቻዬ ነው የሚለው ነገር ነው። ከሞት በኋላ ህይወት አለ የለም የሚለው ነገር ነው። ይሄ በሳይንስ ደረጃ ምንም ተጨባጭ ነገር የለውም። እኛም ብንሆን ምናልባት በእምነት ምናምን ነው እንጂ ምንም የምናውቀው ነገር የለም። ከሞት በኋላ ህይወት አለ የለም። አሁን አለመኖር ነው ጥሩ ወይስ አሁን መኖር የሚለው ነገር እጅግ ውስብስብ ነው። ማለት አሁን ለመኖር በጣም የምንጣጣረው ነገር እኮ ማለት ነው አለመኖር የተሻለ ሊሆን ይችላል ስላላየነው ነው እንጂ። ገባችኋ? ከሞት በኋላ ህይወት አለ የለም? ይሄ ማን ነው የሚመልስልኝ? ማንስ ነው የሚያብራራልኝ? እዚህ ቻናል ላይ እያንዳንዷን ጥያቄ ምንድነው የምናደርገው? ጥያቄ ነው የምንፈጥረው እንጂ ለጥያቄው ደግሞ አሪፍ የሚለው ነገር ለቻናሉ የሚመጥኑ ነገሮች ከሆኑ እናቀርባለን። አሊያም ግን ጥያቄዎች ጠይቀን ለእናንተ ነው የምንተውላችሁ። እናንተ ሀሳባችሁ በናጽነት መግለጽ ትችላላችሁ። በሰፊው ማቅረብ ትችላላችሁ ማለት ነው። የመሰላችሁትን ነገር መናገር ትችላላችሁ። አብዛኛውን እዚህ ላይ የምናገራቸው ነገሮች ሰው የራሱን ግምት አስቀምጠዋል። ግን እኔ እዚህ ላይ የራሴን ግምት አስቀምጣለሁ። እኔም ግን ግምት ስላችሁ ዝም ብሎ ግምት አይደለም። በደንብ በቃ የሚመሳሰል ነገር አስቤ ራሴን እያንዳንዱን ነገር አስቀምጥላችኋለሁ ማለት ነው ለቀጣይ